የሚገርመው ነገር ምንድነው በገናው ምን እያደረገ ነው ብለን በምንጠይቅበት ጊዜ እዚሁ ምድር ላይ ሆነን ምንድነው አብሮት ያለው በገና እና እኛ ብቻ ነን እንደ ያለ ነው። አካባቢው ላይ ምን ነገሮች አሉ፣ ያ ሁኔታ ምን ይመስላል የሚለውን በስዕሎችም በተደገፈ መልኩ በፓወርፖይንት አዘጋጅቼዋለሁኝ። እሱን እየተመለከትን አንዳንድ ነገሮች በቃ እያንዳንዳችሁ ለካስ በገና በህይወቴ ውስጥ እንዲህ አይነት ቦታ አለው፣ አጠገቤ ባይኖርም እኔ ባልደረድረውም ስሜቱ፣ ነጸብራቁ፣ መስተጋብሩ ህይወቴን ይለውጠዋል ለካስ የሚለውን ነገር ተማምረን እንድንለያይ ነው ፈልገው። የበገና ህቡዕ ኃይላት ብዬ ነው እንትን ያልኩት። ግልጽ የሆኑ ኃይላቶቹን ብዙዎቹ መምህራኖች ገልጸውታል። ምንድነው ህቡዕ የሚለው ላይ ነው የምናየው። እሺ የተወሰኑ ቴክኖሎጂካዊውን ስነ መለኮታዊውን እና ምርምርና ስርጸትን ማለት ሪሰርች ዲቨሎፕመንት ቤዝድ የሆነ አናሊሲስ መሆኑን ነው የሚገልጸው። እሺ የበገናን ፐርፐዙን ወይም የበገና ፋይዳው ምንድን ነው በምንልበት ጊዜ ቅድም እንደተነገረው ብዙ ነገሮች ተመስጥረዋል። ሰማያዊ ድምፀት እንዳለና ምድራዊ ድምፀት እንዳለ፣ በሁለቱ መካከል ደግሞ የሚተሳሰሩ ነገሮች እንዳሉ ነው። በተለይ መጋቢ ሐዲስ ሮዳስ በገለጹልን እንትን ኮንስቴሌሽን ፈለካት ውስጥ ራሳቸው በበገና ቅርጸት፣ ራሱ በገናው አይደለም ያለው፣ የከዋክብቶቹ ቅርጸት በገናን ይመስላል። እንግዲህ ፈጣሪ ምድራዊውን ድምፀት ወደ ሰማየ ሰማያት ሰባቱ ሰማያት ላይ ለማድረስ ልክ በስልኩ ዓለም ሪፒተር ስቴሽን እንለዋለን ወይም አምፕሊፊኬሽን ሴንተሮቹ መሆናቸው ማለት ነው። ከዚህ ወጥቶ እዛ አንጥቃል ወዲያ ከዛ ሰማየ ሰማያት ይደርሳል ማለት ነው። እያንዳንዱ ሰማያት ኢየሩሳሌም፣ ራማ እያልን በምንሄድበት ጊዜ እየጠለቀ ነው የሚሄደው። የመላእክቶቹም ኃይል ሁሉም ጋር አይደርስም፣ በደረጃቸው ነው ወደ ላይ የሚሄዱት። ድምፀቱም እንደዛው በፍሪኩዌንሲ እየተለያየ ይሄዳል ማለት ነው። የሚቀጥለውን ስላይድ ልመልከተው። የበገና ድምፀት ለስጋና ለነፍስ ምን አይነት አስተዋጽኦ አለው የሚለው ላይ ነው የሚያተኩረው ይሄ ስላይድ እና ከፈለካት ጋራ የመያያዝ ባህሪ ያለው። ቅድም አንድ ነገር ተነግሮ ነበር፣ ትዝ ይላችሁ እንደሆነ 440 ናቹራል ቴምፕራመንት ይሉታል። ተፈጥሯዊ ቴምፕራመንቱ ወይም የተፈጥሮ ድምፀቱ 440 ሄርስ ነው ይላሉ። እነዚህ እነ ሮክፌለር እና የሮክ ኢንዱስትሪ ሚውዚክ ላይ የሚሰሩት ሰይጣናዊ ፍጥረታዎች ናቸው ይሄን የሚሉ። እውነተኛው ግን 432 ነው። 8 ነች ልዩነቷ። ምን አላት 8? ብዙም ችግር የለውም። ዘኒ ረስታ 440 ለምን አንቀበለው ልንል አንችልም። የሚገርማቸው አእምሯችን አልፋ፣ ቤታ እና ጋማ ስቴቶች አሉት። 8 ነች ያቺን ትኗ የአእምሯችን መረጋጊያ። አሁን ከእንቅልፍ ዓለም ወደ ህልም ዓለም የምንሸጋገርባት እንትን 8 ፍሪኩዌንሲ ብቻ ነች ያላት፣ 8 ሄርስ ብቻ ነች። ያቺን ሄርስ መሸፈጥ ማለት አእምሯችንን መሸፈጥ ማለት ነው። ስራዬ ተብሎ ማለት ነው። እነዚህ ሮክ ሚውዚክ ላይ ማይክል ጃክሰን ሙዚቃዎች በሙሉ ሰዎች ፌንት ሲበሉ የምታያቸው ንዝረቱ ስራዬ ተብሎ እንዲጎዳቸው ተደርጎ ስለተደዘነ ነው ማለት ነው። እና እኔ ዛሬ የምነግራቸው እንዲህ የበገናውና በእኛ መሀል ወይም በድምፀቱ መካከልና በእኛ መካከል ያለው ስምረትና ህብረት ምን መምሰል አለበት የሚለውን ነው። የሚቀጥለውን ስላይድ ልመልከተው። ስለዚህ ጥበብ ላይ ነው እዚህ ላይ የሚያተኮረው ይሄ ስላይድ። እንደምታውቁት ጥበብ ምድራዊነት ባህሪ ያላት አይደለችም፣ እንደ እውቀት አይደለችም። ስለዚህ በጥበብ ነው በገናን በሃንድል ማድረግ ያለብን የሚል መልእክት ነው ያለው ይሄኛው። እሺ ይሄ እንግዲህ ከመሬት በላይ እዚች ጋር ቆየልኝ አትሂድብኝ።
እዚህ ጋር ቆይ። እዚህ ጋር ያሉት ስዕሎች ምን ያህል እንደሚታያቸው አላውቅም። እዚህ ጋር አሁን ኖርማል ማግኔቲክ ፊልድ ነው የምንመለከተው፣ ኖርዝ ፖል እና ሳውዝ ፖል ነው። እዚህ ጋር ደግሞ አንድ የፖም ዛፍ ነው የምንመለከተው። እሱ ስር ደግሞ አንድ ሰው ቁጭ ብሏል። እንደምታውቁት በግራቪቴሽናል ሎው መሰረት ብርቱካንም ሆነ ሙዝ ወይም ማንኛውም እንትን እንዴት እንደሚወድቅና በስበት ኃይል ወደ መሬት እንደሚወርድ ነው የምንማረው ወይም የተማርነው በየኤሌመንተሪ ስኩልም ጭምር አይደለም። ይህ የመሳሳብ ኃይል ብዙ ጊዜ ከመሬት ጋራ እርስ በርሳችን ጋራ ይመስለናል። አይደለም። ከዜማ መሳሪያዎች ጋርም ስህበት አለ። ኤሌክትሪካል የሆነና ማግኔቲክ የሆነ ኃይሎች አሉ። ማግኔቲክ የሆነውና አክሽን ሪአክሽን አይነት ነገሮች ስለሆኑ በማግኔቲክ ኃይላችን እርስ በርስ እንሳሳባለን፣ እርስ በርስ እንፈቃቀራለን፣ እርስ በርስ እንረዳዳለን። እዚሽ ምድር ላይም መኖር የምንችለው መንቀሳቀስ የምንችለው እኔ መቆም የቻልኩት እናንተም አሁን ተቀምጣችሁ ብታዳምጡኝ ግራቪቴሽናል ፎርስ በመኖሩ ነው። ይሄን ግራቪቴሽናል ፎርስ መቼ እንዴት አገኘዋለሁ? ከበገና ውስጥ ጋር እንዴት አያይዤ የልብ ስብረትን፣ የልብ ደስታን፣ እርካታንና ጤንነትን አገኛለሁ ብለን በምንመለከትበት ጊዜ እዛ መሀል ላይ በጣም ግልጽ አይታይም፣ ግን አንድ ሰው ዙሪያ ክቡን ብርሃናዊ በሆነ ኃይል አውራ እንለዋለን። በአውራ ተከቦ እንመለከተዋለን። ማንኛውም ሰው እንደዚህ ነው። ቅዱሳን መጽሐፍቶቻችን ላይ አይታችሁ እንደሆነ ጭንቅላታቸው ላይ ብሩህ እንትን እናያለን አለ። ያ የቅዱስነታቸውን ምልክት የሚያሳይ ነው። ግን የሰራ አካላታቸውን ጭምር ነው የሚከበው። ለስዕሉ እንዲመች ተብሎ ነው ጭንቅላት ላይ ብቻ ፎከስ የሚደረገው። ስለዚህ እነዚህ መግነጢሳዊ ኃይሎች ከድምፀት ኃይል ጋር ሲቀናጁ ምን አይነት ኢፌክት አላቸው በእኛ ላይ፣ ምን አይነት መስተጋብር አላቸው የሚለውን ጉዳይ ነው የምንዳስሰው ማለት ነው። የሚቀጥለው ስላይድ አድርግልኝ። አሁን ይሄ እንግዲህ እዚህ እንደምታዩት ያ በጣም ሙሉ የሆነው የሰው አምሳል ነው። እኛ እንግዲህ ብዙ ጊዜ አካለ ስጋ፣ አካለ ነፍስና አካለ መንፈስ ብለን እንለዋለን። አካለ ስጋችን ይሄ ሁላችን የምናየው በክበች የተመሰለው ነው። through our body we recognize ourselves ይላል። በአካላታችን አማካኝነት ራሳችንን እናውቃለን፣ ዓለምንም እናውቃለን፣ ፈልቃትን እናውቃለን፣ ጨረቃ ይቻትና ፀሐይ ይችትና ወንዙ ይሆና እንላለን አለ። በአካለ ነፍሳችን ደግሞ እኛነታችንን እናውቀዋለን። we recognize ourselves ይለዋል ፈረንጅኛው። በአካለ መንፈሳችን ደግሞ የእግዚአብሔርን ሕልውና እናውቃለን የሚለው እንትን የሪኮግኒሽን ጉዳይ ብቻ አይደለም፣ እንተሳሰራለን ማለት ነው። እንስሳት በደመ ነፍስ ሲኖሩ ነፍስ ብቻ እንጂ ያላቸው መንፈስ ስለሌላቸው፣ ልቡና ስለሌላቸው ግንኙነታቸው አካላዊ ሜካኒስቲክ ብቻ የሆነ ነው። እኛ ግን ስነ መለኮታዊ ትስስር አለን። ይሄን ስነ መለኮታዊ ትስስር በጾም፣ በጸሎት፣ በስግደት እናንጸዋለን። ያ ግን አይበቃም ባዮች ነን። አሁን እዚህ ያለነው ሰዎች በበገና የምንቃኘው፣ በበገና የምንዘምር፣ በገና እየደረደን እያለቀሰን ውስጣችንን እየፈተሽን እናረጋጋው የሚል መልእክት ነው በልባችን ሁላችንም አንግበን የመጣ ነው እና ያ ሁኔታ የሰው ቅርጸት ላይ ልክ በዛፍ ተመስሎ እንትን ይላል። ቅድምም ትንሽ ተቀስ ተደርጓል። እንጨት ውስጥ ኳርስ ክሪስታይል ስቶኖች አሉት፣ ድንጋያማ የሆኑ ሰው ውስጥም እንደዛው አሉ፣ ከርሰ ምድር ውስጥም አሉ። በእነዚህ በሶስቱ መካከል ምን አለ? ትስስር አለ። የተነጣጠልን አይደለንም። በእኔና በእናንተ መካከል እዚህ ሀገር ፍቅር ቲያትር ስለተገኘ ብቻ አይደለም። እንደ ሰው ሆሪዞንታል የሆነ አግዳሚ የሆነ ግንኙነት አለን። እኔ ያለ እናንተ መኖር አልችልም፣ እናንተ ያለ እኔ መኖር አትችሉም። ይሄን አይነቱ ትስስር በሰውኛው እንትን በእህቶቻችን፣ በአያቶቻችን፣ በቅድመ አያቶቻችን እዛው ቅርብ በምናውቀው ግን ያ ነገር መልቲፕላይድ ሲሆን ማህበረሰቡ በሙሉ ሁላችን የተሳሰርን ማለት ነው። እሺ እንቀጥለው ስላይድ እንመልከት። እዚህ ጋር ቅድም መምህር
ዳንኤል ሰይፈ ሚካኤል ቆንጆ እንትን አስተምረውን ነበር። እሳቸው ምን ብለዋል? የውሃዎች ድምፅ፣ የውሃ ድምፅም አለ፣ የእጽዋትም ድምፅ አለ። እነዚህን ድምፆች እሰማ ነበር ይላል። እኛም እንሰማቸዋለን፣ ግን ልብ አንላቸው፣ ትኩረት አንሰጣቸው። ያንን ነው እኔ አሁን ማስተማር የፈለጉት፣ ማመላከት የፈለጉት። እዚህ ጋር እንግዲህ እንደምታዩት እዛ ላይ ዛፍ ነው ያለው። ዛፉ አጠገብ አንድ ሰው ቁጭ ብሎ ዛፉን እቅፍ አድርጎታል። የተለመደው አንድ ሕፃን ልጅ ወይ አንድ ልጅ እናቱን እቅፍ ሲያደርግ፣ ባል ሚስቱን ሲያቅፍ ነው። አንዳንዴ ግን ይገርማቸዋል። እንጦጦ ተራራ መሆን የለበትም። የሚመች ዛፍ ያለበት አካባቢ ሄዳችሁ ዛፉን እቅፍ ብታደርጉት፣ ድግፍ ብላችሁ ብትቀመጡ የሚመች ከሆነ አካባቢው የሚገርማችሁ ነው። ከእናንተ ወደ ዛፉ፣ ከዛፉ ወደ እናንተ የሚመጣ ኃይል ፈሰስ ይኖራል። ያ ቀን እንትን ነው፣ ተፈጥሯዊ ስለሆነ ቅድም እንደተነጋገር ነው 432 ኔቹራል ቴምፐራመንት ነውና ሰውነታችሁን ይገነባዋል። ስለዚህ ቢቻል ወንዝ ያለበት ሐይቅ ያለበት ቦታ ሄደን ራሳችንን ማደስ አለበት። ቅድም መምህር ሲሳይ ብዙ ጊዜ ራሳችንን እንትናለው እች ሞባይል እና ላፕቶፕ በሚሆንበት ጊዜ ሁሌ ቻርጅ እናደርጋታለን። ነገ ለመደወል የምንችለው ሌሊቱና ቻርጅ አድርገን ካደርን ነው። ራሳችንን ግን ቻርጅ እናደርጋለን ወይ? እንዴት ነው ቻርጅ የምናደርገው? ከምግብና ከመጠጥ ባሻገር ማለት ነው። ስለዚህ በገና እዛ ላይ ከፍተኛ ሚና ይጫወታል። የተኙ በህዋሳችን ደረጃ በነገራችን ላይ የዚህ ዓለም ላይ ያሉ ነገሮች በሙሉ እርግብግቢትና ኃይል ንዝረት ናቸው። ከዚህ ውጭ ምንም ነገር የለም። ስለዚህ እኛ ውስጥ ያለው ያ ንዝረት ሕያው ሆኖ እንዲቆይ በሴል ደረጃ በህዋስ ደረጃ አሁን ሁላችንም እንደምናውቀው ልባችን ትመታለች፣ ትርገበገባለች፣ ሳምባችን ይገበገባል፣ ምላስ፣ አይናችን ይውለበለባል። ያ ነው የሚመስለን አይደለም። ጉበታችን፣ ኩላሊታችን ሁሉ በንዝረት ነው ያለው። ያ ንዝረት መታደስን ይፈልጋል። ይሄን መታደስ ደግሞ በልዩ ልዩ ፍሪኩዌንሲ የሚዘመረው የበገና መዝሙር ከፍተኛ አስተዋጽኦ አለው። ለዚህ ነው እኔ በዛሬው እንትን በገናው ላይ ብቻ ተኮሬ በገናው እንዲህ ነው እንዲወጥቶ በዚህ ፍሪኩዌንሲው ከፍ ያለ ነው ከምል በእኛና በበገናው መካከል በበገናውና በዚህ ዓለም መካከል በዓለማችንና በፈለከ ፈለካት መካከል ያለው ግንኙነትና ውህድ ምን ይመስላል የሚለውን ለምን አብረን አንቃኘውም የሚል መላምት ይዤ ነበር የመጣሁት። እንደምትደሰቱ ተስፋ አደርጋለሁ። እነዚህ ስለ ሰማያዊ አካላት ነው የሚያወሩት። እሺ ቀጥልልኝ፣ የሚቀጥለውን እንደገና ቀጥልኝ፣ ስዕል እስክታገኝ ድረስ ቀጥል። አዎ እዚህ ጋር ታያላችሁ። ቅድም በተመካከርነው መሰረት እባካችሁን ወንዝ ወዳለበት፣ ተራራ ወዳለበት፣ ጫካ ወዳለበት ሄዳችሁ ብዬ ነበረ። ያ ሁሉ ካልሆነ ግን መኝታ ቤታችሁ አልጋዋ ላይ ሆንም ትንሽ ምንጣፍ ማንጠፋችሁ የምትሰግዱባት ምንጣፍ ላይ ቢሆን እንደዚህ በተመስጦና በአውጠንጥኖ መጀመሪያ ያለ በገና በኋላ ትንሽ የበገና እንትን ይመስገን አሁን በሞባይሉም በምኑም ማግኘት ይቻላል። እነዚህን ቅድም የሰማናቸውን ድንቅ መዝሙሮች እና እንትን ብለን ወደ ውስጣችን እንሄድ። ሁል ጊዜ ልባችን እንትን የሚለው ወደ ሩቀት መሄድ ነው። ግን እዚሁ ውስጣችን ልባችን፣ ሳምባችን፣ ኩላሊታችን ይናፍቀናል። በተለይ እኛ ኢትዮጵያውያን ስለ ኩላሊት ከፍተኛ ፍልስፍናዊ አመለካከት አለን። ኩላሊት ያብሰለሰለውን የምንለው ነገር አለ። ብዙ ጊዜ ግን በዓለም አቀፍ ደረጃ ልቦና ላይ ነው፣ ልብ ነው እንጂ እንትን የሚለው ኩላሊት እንትን አይልም ነው። የሚገርማችሁ የኩላሊት ዋናዋ ተግባር ብላዳችን ማለት ደማችንን ማጥራት ነው። ቶክሲክ የሆኑትን በሽንት መልክ እንዲወጡ አድርጎ ንጹሑን ደም በልባችን አማካኝነት ወደ ጭንቅላታችን ያመጣል። ጭንቅላታችን በሚመጣበት ጊዜ ኦክሲጅን እናገኛለን። አእምሯችን ኦክሲጅን በሚያገኝበት ጊዜ ብሩህ የሆነ አስተሳሰብ፣ የበሰለ አስተሳሰብ፣ የሰከረ አስተሳሰብ እንዲኖረን ያደርጋል ማለት ነው። እንግዲህ አስቡት ከስንት ሺህ ዘመናት በፊት የባዮሎጂ እና አናቶሚ ሳይንሱ ባልነበረበት ወቅት አባት እናቶቻችን፣ ቅድመ አያቶቻችን በሙሉ ምን ያውቁ ነበረ? የኩላሊት ምስጢር ያውቁ ነበረ ማለት ነው። እንዴት አይነት ከማሰብ ጋር እንደሚያያዝ ማለት ነው። ስለዚህ ሜዲቴት በማድረግ
በአውጠንጥኖና በተመስጦ አንድም እንዴት ነው ዛሬ እንዲህ ነበር፣ ልክ ነበር ያደረጉት፣ ትክክል ነበረ፣ አርፍቼ ነው እዛ ሀገር ፍቅር የደረስኩት፣ ለምንድን ነው ምናምን ብለን ራሳችንንም የምንዳስስበት ይሆናል ማለት ነው። ኦኬ እቺ ትንሽ ስዕሎቹ በደንብ ይታያችሁ እንደሆነ አላውቅም። ሃይ ፍሪኩዌንሲ እና ሎው ፍሪኩዌንሲ መቼ የአፍ ክፍተታችን ምን ያህል ሃይ ሲሆንና በሚልበት ጊዜ የሚወጡት ድምፀቶቹ ቅድም በቁጥር ስታያቸው የነበሩት እነዚህ ናቸው። እነዚህ ሞገዶች ከድምፅ ብቻ አይደለም የሚመጡት፣ ከቀለምም ነው የሚመጡት። ቀይ የራሱ የሆነ እንትን አለው፣ ሄርስ አለው። ሰማያዊ የራሱ የሆነ ሄርስ አለው። እንደምታውቁት ሰማያዊ ሰማያዊነትን፣ ቀይ ምድራዊነትን ነው። እነዚህ ደግሞ የራሳቸው ፍሪኩዌንሲ ብዙዎቻችሁ አላውቅም አቋም ወስዳችሁበት እንደሆነ ኒው ማይ ፌቨሪት ከለር የሚሉት ነገር አለ ፈረንጅ ሀገር። የሎ በጣም ወዳለሁ፣ ፐርፕል በጣም ወዳለሁ የምንለው ነገር አለ። ብዙ ጊዜ እኛ ኢትዮጵያኖች መመጻደቅም ይመስለናል መሰለኝ። ሐምራዊ እኔ ብዙም እንትን አይለኝም፣ ለቀለሞች ብዙ ደንታ አልሰጥም እንለዋለን። አንዳንዴ ለቁመተ ስጋና ለቁመተ ነፍስ የምናደርገውን ነገር የምናምታታው ነገር አለ እና ያንን ትንሽ ማድረቅ የሚያስፈልግ ይመስለኛል። እዚህ ላይ ፍሪኩዌንሲዎቹን በሞገድ መልክ እንድታያቸውና ሞገድ ደግሞ በግድ ከድምፀት ጋር ብቻ ሳይሆን ከቀለማት ጋር አብሮ የሚሄድ መሆኑን ለመመስጠር ነው። የበገናውን ቁሳዊ ኃይልና የቴክኖሎጂያዊ ቀመሩን ነው እዚህ ጋር ማሰመር የፈለግኩት። በጣም ብዙ መግለጫዎች ስለሰማችሁ ላደክማችሁ አልፈልግም። ቅድምም ጠቀስ አድርገዋለሁ። እንጨት ውስጥ ክሪስታል ስትራክቸር ስላለ ራሱ እንጨቱ የቫይብሬት የማድረግ ባህሪ ያለ አይታችሁ እንደሆነ በዓለም አቀፍ ደረጃ ፒያኖ በሉት፣ ቫዮሊን በሉት፣ ቼሎ በሉት ሁሉም ነገር ከእንጨት ነው የሚሰራው። ለምን? እንጨት በቀላሉ በመጋዝ ስለሚቆረጥ በመላጊያ ስለሚል በብርጭቆ ቆረጠ አይደለም። የድምፅ ማመንጨት ኃይሉ ኃይለኛ ነው። የድምፅ የመቅረጽ ኃይሉ የማስተላለፍ ኃይሉ ኃይለኛ ነው። ያንን ደግሞ በንጹህ ቴክኖሎጂካዊ ውጤት እንትን ካደረግነው የበለጠ ውጤት እናገኛለን የሚል መላምት ነው እንግዲህ የሳይንቲስቶቹ ያዙትና በዛ መልኩ ኳርስ ክሪስታል ድንጋዮችን ውስጡ ስላለ እኛም ውስጥ ስላለ ተፈጥሮ ውስጥም ስላለ በእነዚህ በሶስቱ መካከል ኤሌክትሮሜካኒካል የሆኑ ማግኔቲክ የሆኑ ትስስሮችን የምንፈጥረው እንዴት ነው የሚለው ላይ ሀሳቡ ጭንቅላታችሁ ውስጥ ከመጣ ራሱ ተፈጥሮ ይዳስስና ይስበዋል። ላይክ አትራክትስ ላይክ አንላይክ ሪፐልስ አንላይክ እንደሚለው አይነት ነው። አሁን ብዙ ጊዜ ስንማር ድሮ ትዝ ይላችሁ እንደሆነ ሜታል ብቻ ብረታ ብረት ብቻ ነበር ማግኔቲዝድ ይሆናል ብለን የምናስበው አይደለም። አሁን ሳይንስ ፈለሰፈ ሰው ራሱ በኤንኤምአር በሚባለው ኒውክሊየር ማግኔቲክ ሬዞናንስ አማካኝነት ልክ እንደ ማግኔት ኖርዝ ፖል እና ሳውዝ ፖል የሆንኩኝ ፍጡር አድርጎ እዛ እንትን ውስጥ ሊከተኛል እና ልክ እንደ ማንኛውም ምስማር ሌላውን መሳብ ይችላል ማለት ነው። ስለዚህ ያን ኃይል ማጀርም ይቻላል መቆጣጠርም ይቻላል እና እዛ ላይ ትንሽ መስራት ትችላላችሁ። በምታዳምጡበት ጊዜ ስሜታዊ በሆነ ብቻ የስሜት እርካታን ሳይሆን አካላዊ ቅስቀሳንም ማድረግ እንደሚቻል መረዳት ትችላላችሁ ማለት ነው። እነዚህ የበገናዎቹ አይነቶች ናቸው። አቀርቧቸዋላችሁ እና ህፃናት ከዋክብትን እያዩ ከከዋክብት ጋራ ያለውን የፍሪኩዌንሲ ትስስር ነው እዚህ ላይ እንዳመላክት የፈለግኩት። ብዙ እንዳይሆን ስለፈለግኩኝ አጠር አድርጌ ነው ያቀረብኩላችሁ። በጥሞና ስላዳመጣችሁኝ አመሰግናለሁ።